ሰላም በመላው ዓለም የምትገኙ የኬር ሚዲያ ተከታታዮች እንደምን ቆያችሁ? እኛ ኬር ሚዲያንን ሁሌም አዳዲስና ትኩስ መረጃዎች ይዘንላችሁ የምንቀርበው ዛሬ እንደተለመደው ሀገራዊ ጉዳይ ይዘን መጥተናል። የጥያ ዓለም አቀፍ መካነ ቅርስ በልማት ተጠናቆ ለአገልግሎት እንዲበቃ የሁሉም ልማት ወዳድ ማህበረሰብ ያልተቋረጠ ድጋፍ ያስፈልጋል ተባለ። የኢትዮጵያ ማዕከላዊ ክልል ርዕሰ መስተዳድር እንዳሻው ጣሰው በምስራቅ ጉራጌ ዞን ሶዶ ወረዳ የጥያ ዓለም አቀፍ መካነ ቅርስ ማልማትና ማስፋፊያ መሰረተ ድንጋይ አኑረዋል። ፕሮጀክቱ በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት የመደመር ትውልድ መጽሐፍ ሽያጭ የሚገነባውና በሀገራዊ ቱሪዝም ትልቅ ፋይዳ እንደሚኖረው ተመልክቷል። በ3.5 ቢሊዮን ብር የሚገነባው ሜጋ ፕሮጀክት ማስፋፊያ በቀጠናው ሰፊ የኢኮኖሚ ዞን በመፍጠር ከፍተኛ ገቢ የሚያስገኝ የልማት አቅም ነው ተብሏል። የተጀመረው የማስፋፊያ ፕሮጀክት ተጠናቆ ለአገልግሎት እንዲበቃ ባለሀብቶችና የመንግስት መዋቅሮች ታሪካዊ የልማት አሻራ እንዲያኖሩ ጥሪ ቀርቧል። የዕለቱ ዜና አዘጋጅ ጋሻው ጉላት ነበርኩኝ። መልካም ቆይታ።